እንዴት ናችሁልን? በሌላ በተወዳጅ ድራማ ተመልሰናል። እናንተም ላይክ እና ሰብስክራይብ በማድረግ ማበረታታችሁ እንዳትረሱ። ይህን ቆንጆ ፊልምም ተጋብዞልን። ፊልሙ ሲጀምር ሲዮ የምትባል ልጅ የፍቅረኛዋ እናት ፊቷ ተቀምጣ እና ልጄን መቼ ነው ልትተይው ያሰብሽው ስትላት ገና አሁን የሀብታም ልጅ መሆኑ እንዳወቀች እያስታወሰች በቅርቡ ትላታለች። የሆነ ሰው መጥቶ ወረቀት ሰጣተም ብር ሊያስገቡላት እንደሆነ አስባ የባንክ መረጃዋን ትጽፍላቸዋለች። እናቱም በጣም ጎበዝ የማትስማሚ መስሎኝ ነበረ ግን ተስማማሽ እና መቼ ነው የምትለያዩት? ያው አንድ ላይ መሆን እንደማንችል እያወቁኝ ድርቅ ማለት አልፈልግም፣ ግን በጣም ነው የምንዋደደው። ዝም ብዬ ከተኩት አንቺ ሊጠረጥርሽ ስለሚችል የሁለት ወር ጊዜ ስጭኝና ሰበብ ፈልጌ ተዋዋለው። ብልጥ መሆንሽንም እያየው ነው። ግን ልጄን የምር ተወጂዋለሽ? አዎ በጣም ነው የምወደው፣ ግን መሆን የሚችለውን ከማችለው ለይቼ ማቅሰው ነኝ ትላትና ድሮ ያሳለፉትን የደስታ ጊዜ እያሰበ ትወጣለች። ታሪኳን ከሲንደሬላ ጋር እያወዳደረችም ክብሯን ማስቀደም እንዳለባት ለራሷ ትናገራለች። ፍቅረኛዋ ዋንም ከወንድሙ ጋር ስፍ ለመምረጥ ቢሄድም ስልክ አላነሳ ስላለችው ተጨንቆ ወንድሙ የሚለውንም ሳይሰማው ይቀራል። ወንድሙም ስልክ ባለማንሳቷን የተጨናነከው እኔ እኮ ሚስቴ በህይወት መኖሯን የማውቀው ራሱ ሶሻል ሚዲያዋ ላይ የሆነ ነገር ስትለቅ ብቻ ነው። ታውቅ የለ እንዴ እኛ ሀብታሞች የምንዳረው እኮ ቢዝነሱን ለማሳደግ ነው፣ አትጨናነቅ ቢሎም ሲወደ ከሟት እንደሆነ የሚናገር መልእክት ትልክለትና ፊቱ በደስታ ያበራል። በቀጣዩ ቀንም ስራ እንደገባች እሱ እንዲጠላት ሊያደርግ የሚችል መንገድ መፈለጓን ትጀምራለች። ብር ብትጠይቀው እንደሚሰጣት ስለገባት እሱን ትተወውና በጣም ነጭናጫ ሰው እንደሆነች ለማስመሰል ተወስናለች። ባልደረቦቿም የተናደደችባቸው መስሏቸው ስራቸውን በልክ መስራት ጀምራሉ። ከዋን ጋር ምግብ ለመብላት ሲገናኙም ሆን ብላ ሰበብ እየፈጠረች ትነጫንጫለች። ግራ እየተገባም ቢሆን የምትወደው ምግብ ቤት ወስዷትም የምትፈልገውን ሲያዝላት እምቢ ማለት ስላልቻለች መመገብ ትጀምርና እያያት ፈገግ ይላል። ከትናንት ጀምሮ ግን ደህና አትመስሊም። ወንድምሽ እያስቸገረሽ ነው እንዴ? ምን ለማለት ፈልገህ ነው? የኔ ወንድም ችግር ፈጣሪ ነው? ይቅርታ እንደዛ ለማለት ፈልግ አይደለም፣ ግን አሁን ሳይሽ ሆን ብለሽ እኔ ለማናደድ የምትሞክር እየመሰለኝ ነው ሲላት ስላወቀባት ትደነግጥና መታጠቢያ ቤት ለመሄድ ሰበብ አድርጋ ትነሳለች። ስትመለስም ከምግብ ቤቷ ባለቤት ጋራ ስለ ሰው ጥሩ ነገሮችን ሲያወራ ታየውና በዚህ ሁኔታ እንዲጠላት ማድረግ እንደሚከብዳት እያሰበች ማዘን ትጀምራለች። ጓደኛዋ ጋር እንደሄደችም እና ተለያያችሁ? የቻልኩትን እየሞከርኩ ነው፣ ግን የሚተወኝ አይመስለኝም እያለቻት አጎቷ አዲስ የሰራውን መጠጥ እንዲቀምሱለት ይጠራቸዋል። ጓደኛዋም በዚህ ሁኔታሽ ከቀጠልሽ የምትተይው አይመስለኝም። ከእናቱ ብር ለመቀበል ተስማምቻለሁ እኮ በጣም የማስጠላ ሰው ነኝ፣ እሱንም ከማሰቃየው ደውዬ ብነግረው ይሻላል ብላ ስልኳን ብታነሳም ጓደኛዋ እንደምንም ታስቆማታለች። በቀጣዩ ቀን ስራ ስትሄድ ዋንን ታገኘውና ማታ ያለችው ነገር እንዳለ ለማወቅ ብትሞክርም ምንም ለየት ያለ ነገር እንደሌለ ሲያረጋግጥላት ትረጋጋለች። ባልደረቦቿም ቆይ ማታ ግሩፕ ላይ ያላክሽው መልእክት ምንድን ነው? ማን ላይ ነው ተስፋ የቆረጥሽው? ስልወት ደንግጣ ራሴ ላይ ጸጉሬን እንኳን በትክክል ከተቆረጥኩ ስንት ጊዜ ትላቸውና አንዷ ባልደረባዋም ምንም አትጨነቂ፣ ከስራ መልስ እኔ አሪፍ የሚባል ቦታ ወስድሻለሁ፣ በዛም ቅናሽ ይሰጡናል ትላትና ስራዋን እንደጨረሰችም የተባለ ቦታ ይዛት ሄድና ተስተካክላ ትወጣለች። ለዋን የላከችው መልእክት ስትሰማው ግን በትክክል የምንለያይ እንዳለችው ትደርስበትና አግኝታው ያንን ሁሉ ከሰማህ በኋላ እንዴት ምንም እንዳልተፈጠረ ታስመስላለህ? እንደሱ ካደረኩኝ እንደምትረሺው ስላሰብኩ ነው። በዛ ላይ እናቴ እንዳገኘሻትም አውቄያለሁ። ጥሩ፣ ስለዚህ እንለያይ። ለምን? እናቴን ከሆነ ላናግራት እችላለሁ። ለሱ ብቻ አይደለም፣ አሁን የምንኖርበት ዓለም የተለያየ ሆኗል እኮ። አንተ ብራቱ 3 እና 4 ስራ መስራት ምን ማለት እንደሆነ ሊገባህ አይችልም። እዚህ ጋር ብናቆም ይሻላል ብለው ብትሄድም ተከትሎ ሲያስቆማትም እናትህ ማግኘቴን ታውቃለህ፣ ብር ተቀበልኳት ትነግርሃለች ትልና እጇን አስለቅቃው እንደቆመ ትታው ትሄዳለች። በነጋታውም ዋን እረፍት እንደወጣ ሲነግሯት እረፍት ለመውሰድ እንኳን ቅንጦት እንደሌላ ታስባለች። ቤቷ ገብታም አንድ ላይ ያላቸውን ፎቶዎችን በሙሉ ታነሳሳና ሲንደሬላ ጫማዋን ትታ ሄደችው ልዑል እንዲያገባ ታስባ እንደነበረ እሷ ያንን ማድረግ እንደማትፈልግ ለራሷ ትናገራለች። ስራ ቦታዋ ሆናም ከጓደኛዋ ጋር ስለሱ እያወራች ያለ ወለም ሚላትና ድሮ ላይ ወለም ሚስላት እንዴት እንካባካባት እንደነበረ እያስታወሰች ማዘን ትጀምራለች። መስሪያ ቤት ውስጥም ትልልቅ የማሳጅ ማድረጊያ ወንበሮች ሲገቡ ያዩት ሰራተኞች ይገረማሉ። ፊት ለፊታቸው ያለውን ጣፋጭ እያነሳውም ለሲዩ ዋን የድርጅቱ ዳይሬክተር ሆኖ እንደተመለሰ ሲነግሯት ደርቃ ትቀራለች። ወዲያውም ዋን በሰዎቹ ታጅቦ ሲመጣ ታየውና ለማምለጥ ብትሞክርም ሂሏ ወለም አስብሏት ልትወድቅ ስትል ያቅፋታል። ጫማዋን አድርጎላትም ቤተሰቦቼ ውጪ እንዳይልኩኝ ለማድረግ ስሞክር ነው የዘገየሁት እንጂ አንቺን መቼም ቢሆን ልተውሽ አላሰብኩም። ባገኘሁት አጋጣሚ በሙሉ እንደምወድሽ አሳይሻለሁ ሲላት ሁሉም እያፈጠጡባቸው ስለነበረ ትጨነቃለች። ባልደረቦቻቸውም የድርጅቱ ባለቤት መሆኑን ሲያውቁ ቢፈሩም እሱ ግን የሚወዱትን ቡና እየሰጣቸው ልክ እንደ ድሮ እንድታዋሩ ነው የምፈልገው። በዛ ላይ ቢሮዬም እዚሁ ነው። ለምን ሌላ ተለቅ ያለ አይሻልም ነበር? አይ እናንተን በጣም ነው የምወዳችሁ፣ ልለያችሁ አልችልም ብሏቸው ሲገባ በፊት ያጠፉትን ጥፋት እያሰቡ ሊበቀላቸው ስለመሰላቸው ይፈራሉ።
ሲወደ ክፍሉ ገብታም ምን እያደረክ ነው? እናት እንደተለያየን ውጭ እንደምትልክ ነበር የነገረችኝ እኮ። እዛ ከሄድኩኝ ሱሰኛ እንደመሆን ነገርኳታ። በዛ ላይ እዚህ ቆይቼ ድርጅቱን የማሳደገው ከሆነ እድል ለምትሰጠኝ ቃል ገብታልኛለች። እሱማ ማይሆን ነገር ነው። ለምንድነው ለእኔ ከፈለችኝ ታዲያ? ምናልባት ብር እንደምትወጂ አውቃ ይሆናላ። ለዛ ብለሽ አይደለ እንዴ ትርፍ ሰዓት ስትሰሪ ነበረው? አይ ስራዬን ስለምወደው ነው ያንን የማረገው። ቆይ አንተ ከመቼ ወዲህ ነው ከኔ ጋር እንደዚህ ማውራት የጀመርከው? ትንሽ ጥናት ሳደርግ የድሮ ፍቅረኛህን ባለመደችው መልኩ ካዋርሃት በድጋሚ አንድ ላይ የመሆን እድል ይኖራቸዋል የሚላቸው ነዋ። ለእናትህ ቃል ገብቼላታለሁ ምንም እድል አይኖረንም። ቃል የገባሽን እኮ አድርገሻል። ደግሜ አብሬው አልሆንም ግን አላሻተም ይላትና ጉንጯን ሲጎትታት በስህተት ሪሞቱን ይነኩትና ባልደረቦቻቸው ሳያዋቸው ደንግጠው ይሸፍኑታል። ማታ ላይ መዋን ሁሉንም ራት ሊጋብዛቸው ይዟቸው ወጣና ሲወጡ እንዲመለሱ ብትነግራቸውም ዋና አለቅነቱን ተጠቅመው ያቆያቸዋል። ባልደረቦቻቸውን ከሸኟቸው በኋላ ወደ ድርጅቱ መንገድ ብትጀምርም ዋን የሚከተላታል። ለምንድን የምትከተለኝ? እኔም ያልጨረስኩት ስራ አለብኝ ብሎ ሲቀድማት ትናደድበትና እየፈጠነች ከፍቶ ትሆናለች። ስራቸውን ሲሰሩ ቆይታውም መቼም እንደማይተዋት በወረቀት መልእክት ሲልክላት ፊት ለፊቱ ተቀዳውና ልቡ እንደሰበረችው ያስመስላል። በነጋታውም ቀኑ ሙሉ ሲያስቸግራት መዋሉ ሳያንስም ማታ ላይም እራት እንድትጋብዥኝ ይፈልጋለሁ። አንድ ላይ ያለ ለምግብ የከፈልኩትን በሙሉ ማስመለስ አለብኝ። ለምግብ አንተ ብቻ እንደከፈልክ ማስረጃ አለህ እንዴ? አዎ ፎቶ አንስቻቸዋለሁ። እንዲያውም ጥሩ ሀሳብ አለኝ። ለምን የእናቴን ገንዘብ አትጠቀሚውም? እሱን ራሴን የተዝናናው ነው የሚጨርሰው ትልና ታክሲ ይዛ ስትሄድ ይከፋዋል። በነጋታም ሊፍት ውስጥም ወንድሙን ታገኘውና ዋለ ሰው ብሎ የማይወደውን ፊልም ሁሉ ማየት እንደጀመረ ሲነግራት ያንን ሁሉ ጊዜ እሱ የሚወደውን ነገር ባለማውቃት ትከፋለች። ቢሮ እየገባቸው መስዋ ደስ እንዲላት ብሎ ያደርግ የነበረውን ሁሉ እያስታወሰች ክፉ ፍቅረኛ እንደነበረ ታስባለች። ስራውን እየሰራች ያለም ደጋግማ ስታስል ስለነበረ ዋን ወዳይን ትገዝቶ ይሰጣታል። አያስፈልግም ነበርኮ አትጨነቂ፣ እንደ ፍቅረኛ ሳይሆን እንዳለቃ ያስፈልጋል ብዬ ስላሰብኩን የሰጣውሽ ይላትና ትወስደዋለች። ወደ ቤት ለመሄድ ስትሞክርም እሱ ሊያደርሳት ፈልጎ የመኪናውን ቁልፍ ቢያቀብላትም ራሷን ስለሳተች ተደናቅጠው ሆስፒታል ውስጥ ይወስዳታል። ስትነቃም ራሷን የቪአይፒ ክፍል ስላገኘችው ለመነሳት ስትሞክር እባክሽ ተይ፣ ሲጀመር ይሄ በድርጅቱ በኩል የሚሸፈን ነው። በዛ ላይ ደጋግመሽ የማድረጋቸውን ነገሮች አልቀበልም ስትይኝ እየጎዳሽኝ ነው እኮ። አንተም እኮ አብረን እያለን ስለምትወደው ነገር ራሱ ነግረኝ አታውቅም። እኔም ወደውን ሁሉ እንደምትወድ ነበር የምታስመስለው። ማኑ ነገረሽ? ማንም ቢሆን ግን መጀመሪያ ላይ ግራ ጋባ እንደነበረ አልክድም። በጊዜ ሂደት ግን አንቺ የምትወጃቸው ነገሮች ማድረግ ህይወቴን የበለጠ እንዳጣጠም ስለረዳኝ ደስ ይለኝ ነበረ። ጥሩ መለያየታችን እስክታምን ድረስ ልጋብዝ ተስማምቻለሁ። ቢያንስ ያንን ማድረግ አለብኝ አይደለ? ትለውና ሁለቱ ማልቀስ ጀምራሉ። ቃል በገባችው መሰረት እየወጡ ሲባሉም እናቱ ፎቶ ታነሳለች። ወንድሙ ቤት ሲመጣም ይህች ልጅ እኮ እንደምትለያይ ቃል ገብታልኝ ነበር፣ ግን አሁን የምታደርገውን ተመልከት። እሷ ሳትተወልድሽ ነው አልተውሽም ያላት። በዛ ላይ የምር ልታለያያቸው ትፈልጋለሽ? የማይወድሽን ባል አግብተሽ ደረሰብሽን አታይም እንዴ? ቤት ከመጣ ራሱ ስንት ጊዜው ነው ሲላት ታፈጠበታለች። እሱም ነገሮችን ራሱ እንደሚፈታ ተናግሮ ፎቶዎቹን ይሰበስባቸዋል። እነዚህም ወደ ሌላ ምግብ ቤት ሄደው መጨቃጨቃቸውን ይጀምራሉ። ወንድሙም ወይን ሊገዛ ቢሄድም የሚፈልገውን አይነት ዋጋው እንደጨመረ ተመልክቶ ሲገረምም ሻጯ በታዋቂዋ ሴት ምክንያት እንደሆነ ትነግረዋለች። ፎቶውን ሲያየም የገዛ ሚስቱ ስለነበረች ይህንን ያህል ኃይል ኖሯት መቻሉ እያስገረመው ቤቱ ሲመለስ መደርደሪያው ላይ የፈለገውን ወይን ያገኘውና መቼ እንደገዛው ለማስታወስ ይቸግራል። እነዚሁም እየተለያዩ እንደሆነ ለምግብ ቤቷ ባለቤት ለማሳመን ቢሞክሩም ሁኔታቸውን አይታ እንደሚዋደዱ ስለገባት ማሹፍ ትጀምራለች። ከወጡ በኋላም አሁን የምርማት ወጅኝ ማለት ነው? እወድሃለሁ እንጂ እንዴት ባንዴ ጠልሃለሁ ስትለው ሊጠጋት ቢሞክርም ትገፋዋለች። በዚህ ተናዶም እየጮኸ በጣም ትገርሚያለሽ፣ ሁሉንም ነገሬን እኮ ነው የሰጠሁሽ፣ እንዴት ከእናቴ ብር ተቀበልሽ ብቻ ስተኛለሽ ብሎ ሲጮህ ሰዎች ሰበሰቡና ያሳፍሯታል። በቀጣዩ ቀንም ቢሮ ውስጥ ገባ ዋን ባለመኖሩ ደስ ቢላትም ወዲያው ስለመጣ ግማት የተፈጠረውን እያስታወሱ ሁለቱም የሚገቡበት ጠፋቸዋል። ታናሽ ወንድሟም ለጓደኛው የእህቱ ባህሪ መቀየሩን እየነገረው እያለ የሆነ ልጅ ሲበደል ቢያየም ችግር ውስጥ ላለመግባት ብሎ ራሱን ይቆጣጠረዋል። የምሳ ሰዓት ሲደርስም ሲዮ ከሱ ጋር ላለመብላት ጥረት ብታረገም ባልደረቦቻቸው በግድ ይወስዷቸዋል። ቦታው ላይ ሲደርሱ ግን ለሁለት ሰው ብቻ ቦታ እንዳለ ሲነግራቸው ሌሎቹ ስብሰባ እንዳላቸው ተናግረው ትታዋቸው ሄዱና እነሱ የተፋፈሩን ቢሆን ለመግባት ይገደዳሉ። እሷም የተደናበረች ምግቧ ውስጥም በጨው ፋንታ እስቲኮቹን ትከታቸዋለች። ለማውጣት ስትሞክርም ዋኔ ራሱን ቀይሮ ይስጣታል። እንደ ጨረሱም ወደ ቢሮ እየተመለሱ ትናንት ላደረጉት ነገር ይቅርታ የተጠያየቁ ያለ ስልክ ይደወለትና ወደ ኋላ ይመለሳል። ሲዮ ቢሮ እንደገባችም እናቱ ታገኛትና ልጄን ውጭ ልከዋለሁ ብዬ ነበር ግን ሊሳካልኝ አልቻለም። ግን ደግሞ አንቺ ምርቀዋለሁ ያልሽውን ቃል እያከበርሽ አይደለም። የባሰ እኮ እየተቀራረባችሁ ነው፣ ምንድነው የሚሻለን ስትላት ሰማትና ይሄ እኮ የስራ ቦታ ነው፣ ሰራተኞቹ አንቺን ሲያዩ ይጨነቃሉ ብሎ ሰበብ ፈጥሮ ያስወጣታል። እኔ እዚህ እንዲሆን አትፈልግም አይደለ? የቅርታ ግን ሁኔታሽ እየረብሸኝ ነው ይላትና ወደ ቢሮ ሲመለስም
ሲዮ ውጭ የምትሰራው ነገር እንዳለባት ተናግራ ስለወጣች ሳያገኛት ይቀራል። ማታ ላይም የጓደኛዋ ሬስቶራንት ሄዳ ንዴቷን ለማብረድ ስትሰራም የጓደኛዋ አጎት በዚህ መልኩ ሀዘኗን ከምትገልጸው ብታለቅስ አይሻልም ነበር? እሱማ ይሻላል፣ ግን እስከ ዛሬ ድረስ አንዴም ስታለቅሰቻት አላውቅም። በነጋታውም የወንድሟ ትምህርት ቤት ጠራና ልጆቹ ሲያስቸግሩት የነበረው ልጅ እናቱ ቁስሉን እያሳየች ስታለቅስ የእሷ ወንድም ምንም ባይረግም እያየ ዝም በማለቱ ይቅርታ ጠይቃቸዋለች። የሚፈልጉት እንዲቀጡት ተናግራ ስትወጣም ወንድሟ ይከታተላታል። ልጅ እያሉም እንዴት ከሚማታው አባቱ ተከላከለት እንደነበረና ዩኒቨርሲቲ ስትገባ ሚዛው እንደጠፋች ታስታውሳለች። እህቴ ይቅር በይኝ እባክሽን፣ የፈለግሽው ልትቀጭኝ ትችያለሽ፣ ግን ዝም አትበይኝ። አባት የሚመተኝ ጊዜ ማንም ስለማይረዳኝ ምን ያህል እንደተሰቃየሁኝ ታውቃለህ አይደለ? ፈርታቸው ከሆነ በኃይል እንድታስቆማቸው አልጠይቅህም፣ ግን ጓደኞች ናቸው፣ የሚያደርጉት ነገር ልክ እንዳልሆነ መናገር ነበረብህ። ማታ ላይ ማንን ታገኘውና የተደብላለቀ ስሜት እንዲኖር ስላደረግኩኝ ይቅርታ፣ ይህን ነገር ብንቋጨው ጥሩ ይመስለኛል። እሺ ግን ነገ አብረሽኝ እንድትው ይፈልጋለሁ። ስህተት ግራ ብትገባም ትስማማለች። ወንድሙን በቪዲዮ ስብሰባው እንደጨረሰ ሱሪውን ሳይለብስ እየጨፈረ የወጣና እቃዎቹ መታጠባቸውንና ቤቱ መጸዳቱን ሲመለከት ወንድሙ ያደረገው መስሎት ቢገረምም ሚስቱ ትመጣና እኔ ከሄድኩኝ በኋላ ነፃነት እንደጨመረ እያየሁ ነው ስትለው አፍሮ ለመደበቅ ይሞክራል። እነዋንም መዝናኛ ቦታ ሄደው የመጨረሻ ቀናቸውን ደስ በሚል ሁኔታ ለማሳለፍ ይወስኑና ሲዝናኑ ይቆያሉ። ስለ ብዙ ነገር እያወሩም ሲው የልዑልና የልዕልት ታሪክ ስትሰማ ሁሉም ነገር ውሸት እንደሆነና ችግር ውስጥ ስትሆን ሊያድናት የሚችል ልዑል ይመጣል ብላ እንደማታስብ ትናገራለች። ሲመሽም ከዚህ በፊት አንድ ላይ ያሳለፉትን ጊዜ እያስታወሱ በመለያየታቸው ያዝናሉ። የሆነች ህፃንን ቤተሰቦቿ ጠፍተውባት ስታለቅስ ዋን ያገኛትና ሲያባብላት ልዑል ብላ ትጠራዋለች። ወላጆቿ ከወሰዷት በኋላ ወደ ሲዮ ዞሮ ሰማሻት? ልዑል ብላ ጠራችኝ እኮ። አይ እኔ ግን ምንም አልሰማሁም። ጠንካራ እንደሆንሽና ሁሉንም በራስሽ ማድረግ እንደምትችል ያውቃለሁ፣ ግን ከባድ ጊዜዎች ሲያጋጥሙሽ ከጎንሽ በሆን ደስ ይለኛል። የምር ግን መለየት ትፈልጊያለሽ? አዎ እፈልጋለሁ ስላለችው ከምሮ ያዝናል። እርሽቶቹ የተተኮሱ እዛው በቆሙበት ይቀራሉ። በነጋታው ስራ ቦታ ሄደ ሁለቱም ሀሳቡ ስለነበሩ ባልደረባቸው ያወራውን ሲሰሙት ይቀራሉ። በሌላ ቀንም ሲው ከማታውቀው ቁጥር መልእክት ይገባላትና ዋን ሁለት ስልክ ይዞ ስላየችው እሱ እንደሚሆን ጠርጥራ ምን እየሰራህ ነው? ከብዙ ሙከራ በኋላ ተለያይተን ድጋሚ ልታዋራኝ ነው እንዴ? አይ እኔ እንደዚህ አይነት ነገር አልደረኩም። ይህ አዲስ የሰራ ነው ስልክ ነው። አሁን ላሳይሽ አልችልም ስላት እውነቱን ስለመሰላት አፍራ ትወጣለች። ማታ ላይም በቀጣዩ ቀን ለምታደርገው ጉዞ ሻንጣውን እየሰበሰበች በዛ ቁጥር በድጋሚ መልእክት ላክላትና ተናዳ ትደውላለች። ልጁ ሲያነሳውም ለምንድነው መልእክት የምትልክልኝ? በአንተ ምክንያት እኮ የድሮ ፍቅረኛ የፊት ታወረድኩኝ። ይቅርታ ያን ማድረግ ፈልጌ አልነበረም፣ ተሳስቼ ነበር ይላትና ተናዳ ስትዘጋበት ይስቃል። በነጋታውም ከባልደረቦቿ ጋር ወደሚሄዱበት መንገድ ቢጀምሩም ሲጨቀጭቁ አደጋ ይደርስባቸውና መንገድ ላይ ይቀራሉ። ወንዱ ባልደረባቸውም የተፈጠረውን ለዋን ነግሮት ስለነበረ እንደመጣ ሲሆን ብቻ እያየ ደህና ነሽ አይደለ? ተጎዳሽ እንዴ? ሆስፒታል እንሄድ? አይ ደህና ነኝ ትለውና መኪና ውስጥ ይገባሉ። ሴቷ ባልደረባቸውን ዘፈን ለመክፈት ስትሞክር የሲው ስልክ ከመኪናው ጋር እንደተገናኘ ታይና ከዚህ በፊት እዚህ መኪና ውስጥ ገብተሽ ነበር እንዴ ብላ ስታፋጥጣት እንዳይነቃባቸው የቻሉትን ውሸት በሙሉ ይናገራሉ። ከወረዱ በኋላ ግን ስላላመኗቸው ምን አይነት ግንኙነት እንዳላቸው ለማወቅ ይሞክራሉ። ምግብ እየበሉ እያለ ዋን ረስተውት ማሪ ብሎ የጠራትና የባሰ ጥርጣሬያቸውን ጨምርባቸዋል። ዋንም በአደጋው ምክንያት ተጎድታ ከሆነ እንድትታከምበት ብሎ መድኃኒት ቢሰጣትም አሁን እኮ አንድ ላይ አይደለንም ልቀበልህ አልችልም ስትለው ይከፋል። ቦታው ላይ ደርሳብም ከሰዎቹ ጋር ስራውን ሲሰራ ስታየው በጣም ደስ ይላታል። ሌላቸውን ሲያከብም ቆይታውም ማታ ላይ ብቻዋን ወክ ለማድረግ ስትወጣ ዋን ያገኛትና በሰራችሁ ስራ እንደኮራባት የተናገረ ያለ ስራ ይላቆም ወስኛለሁ። ምን ማለትሽ ነው? ሙሉ ለሙሉ ላጣሽ አልፈልግም፣ ግን ደግሞ በዚህ ሁኔታ መቀጠል አልችልም ትለውና ወደ ቤቱ እየተመለሰም እናቱ ወደ ውጪ እንድትልከው ቢጠይቃትም ሳትስማማ ስለቀረች ተናዶም አንቺ ግን የምር እናቴ ነሽ፣ እንዴት ደስታ ከምስጠኝ ነገር ሁሉ ታርቅኛለሽ ብሎ ተናዶ ይወጣና ሲዮ ጋር ሄዶም ምንም የሚሄድበት ቦታን ማሰብ አልቻልኩም ብሎ ሲያቅፋት ወንድሟና ባልደረቦቻቸው ያያቸዋል። ነገሩን አብራርታላቸው ዋንን ይዛው ተወጣና ምንም ቢያደርግ ስራውን ከመልቀቅ እንደማያስቆማት ተናግራ ስትመለስ ባልደረቦቻቸው እንደሚደግፏት ተናግረው ይወጣሉ። ወንድሟም አቅፏት በእናቱ ምክንያት እንደተለያየችው ጓደኛሽ ነግረኛለች፣ አዝናለሁ ሲላት ተናዳ ትደውላትና ትጮህባታለች። በነጋታውን ባልደረቦቿ ያዘኔ ስለመሰላቸው ሲንከባከቧት የበለጠ ትረበሽና እንዲያቆሙ ትነግራቸዋለች። ዋን የሚያደርጉትን ሲመለከተም ሊያናግራት ሄድና እኔን ማየቱ የሚረብሽሽ ከሆነ ቢሮ መቀየር እችላለሁ። ለአንተ እሱ ማድረግ ቀላል ነገር ነው አይደል? ለማንኛውም አያስፈልግም። እና ደግሞ ለወደፊቱም ቢሆን ለራሷ ብላ ነገሮች እንድትቀየር የምትጠይቀ ሴት ካጋጠመች ከልቧ እንደማትወድህ ይግባሽ። ለምንድን ነው ስለሌላ ሴት የምታወሪው? በህይወቴ እናቴ ጣልቃ ያልገባችበት ነገር አንቺ ነበርሽ እና በቀላሉ የምተውሽ ይመስልሻል እንዴ? በጣም ታሳዝኛለሽ ብለዋት ይሄዳል።
ባልደረባውም ከጓደኛው ጋር ሊያስተዋውቃት ፈልጎ ቀጠሮ ሲይዝላት የስራ ጉዳይ መስሏት ትስማማለች። ልጁም ሲቪዋን ስታሳየው ግራ ተጋብቶ እሱ የመጣው ፍቅረኛ ፍለጋ እንደሆነ ይነግራትና በመሃል አለመግባባት እንዳለ ታስረዳዋለች። ባልደረባውም ያደረገውን ነገር በኩራት ሲናገር ዋን ይሰማዋል። ሲሆን ከልጁ ጋር ሆነ የምትወደውን ነገር በሙሉ እሱ እንደማይወደው ሲናገር ስትሰማው ዋን ምንም የማይወደው ነገር ቢሆንም እሷን ደስ እንዲላት በማሰብ ያደርገው እንደነበረ እያስታወሰች ወደ ቢሮ ትመልሳለች። ዋንም ያያትና ተናዶ ወደ ቢሮ ሲገባ ባልደረባዋ ከሌላ ሰው ጋር እንደነበረችም ማወቁን ትነግራታለች። እሷም ይህንን ከሰማ በኋላ ሊጠላትና ራሱንም ሊያረጋጋ እንደሚችል እያሰበች ራሷን ተጸናለች። ወንድሙም ከሚስቱ ጋር ለማውራት አስቦ ቢቀጥራትም ጓደኞቹ ያሉበት ቦታ ተጠራውና ተናዶ ቤት እንደሚጠብቃት ይነግራታል። ቤት ስትመለስም ከዚህ በኋላ ምንም ነገር ሲኖር እየተደዋወሉ እንደማንኛውም ሰው መነጋገር እንዳለባቸው ይወስኑና ያገባቸው የመጀመሪያ ቀን ፕሌን ላይ ስታገኘው ስተንከባከባት እንደሆነ በመሃል አስታውሳ ስትነግረው በጣም ደስ ይለዋል። እሷ ማፍራት ሄዳለች። ሲዮ ባህር ዳርቻው ላይ ለረጅም ጊዜ ከተቀመጠች በኋላም ስልኳን ስትከፍተው ባልደረባው በተደጋጋሚ ስራቸው እንደተበላሸ ሊነግራት መደወሉን ታየውና ተጣርፋ ስትሄድም ሁሉም ነገር ዋን እንዳስተካከለው ያሳውቃታል። እሱን አግኝታውም ይቅርታ ነገሮች እንዲበላሹ ፈልግ አይደለም፣ ግን ያለምንም ምክንያት ስልክሽን አጥፍተሽው ጠፋሽ። ይህን የመጨረሻ ስራሽን በትክክል እንደምትሰሪው ነግረሽ ነበርኩ ብሎ ጥሏት ሲሄድ ትከፋለች። ውስጥ እንደገባችም መልእክት ይልክላት የነበረው ሚን የሚባለው ሰዓሊ ይመጣና አብሯቸው ለመስራት መስማማቱን የተናገረ እሷን ሰላም ስላት ዋን ያላቸው ግንኙነት ስላልገባው ይቀናል። በቀጣዩ ቀንም ባልደረባቸው ለዋን ሲዮ ጓደኛውን ለማግኘት ሄደችው የስራ ጉዳይ መስሏት እንደሆነ ሲያብራራለት ምን ይሰማቸዋል። ዋንም ስለ ስራው ለማውራት ሲደውልለትም ሲዮም አብራቸው እንደምትሰራ መጠየቁን ያስታውስና ቅናቱ ይጨምራል። ሲዮ ቡና ለመጠጣት ወደ ካፌ ስትሄድ ሚን ያገኛትና ለምን ምሳን በላም? አይ ትክክለኛ ነገር ነው ብዬ አላሰበም ብላው ስትሄድም ስለደወለላት ተናዳ ልትቦልከው ስትል ያስቆማትና እያየውሽ እንዴት ይህንን ታደርጊያለሽ ስላት ዋን ከመኪናው ይወርድና እጅ ለእጅ ተያይዘው ያቸዋል። እጇን አስለቅቃ ወደ እሱ ጋር ስትሄድም ምናልባት አንቺ በጊዜ ሂደት ትረሽኝ ይሆናል፣ እኔ ግን እሱ ማድረግ አልችልም ይልና መኪና ውስጥ ሊያስገባት ሲሞክር ሚን ያስቆመውና ስለምሳው ምን አሰብሽ ስላት ዋን ተናዶ መጣላትና እሷን መጎተት ይጀምራል። እሷም ሁኔታው ስለሰለቻት ከዋን ጋር ለመሄድ ወስና መኪና ውስጥ ስትገባ ሚንም በዛው በኩል እንደሚሄድ ተናግሮ ይገባል። መስኮቱ ላይ የድሮ ፍቅረኛዋ እንደሆነ እየጻፈ ስጠይቃት ዋንም ቆይ ግን መቼ ነው የተዋወቃችሁት? ቁጥር ተሳስቼ መልእክት ልክላት ነበር፣ እሷም የድሮ ፍቅረኛዋ መስያት አዋራችኝ ስለው ያንን ቀን ያስታውስና ስትናደደ ሆን ብሎ መኪናውን ያፈጥነዋል። ሚን ከወረደ በኋላም እሱ ላይ መናደድ እኮ አልነበረብህም። እንዴት አልናደደም? አንቺ እንደሚፈልግሽ በግልጽ ነው ያሳየኝ። እኔ እኮ ስራዬን ብቻ ለመስራት እየሞከርኩ ነው። ትናንትና በሱ ምክንያት ተናደህ ነበር አስታወስክ? ትለውና ባልደረባቸው ስላገናኛቸው ጓደኛው እውነቱን ነግራ ተረጋጋዋለች። ከመኪና ውስጥ ወደም ተከትሏት እጁን ሰረጋላትም። ለመለየት ወስነናል እኮ ለምንድነው ሁሌም ይሄንን የምናረገው ብላ ተመታውና ጥላው ትሄዳለች። ማታ ላይ የምነሲው ከሚን ጋር እራት እያበሉ ስለ ስራ ያወሩና ፎቶ ሲነሱም ሚን ሆን ብሎ ይጠጋታል። ዋን ስራውን ጨርሰው እንደበጣም ፎቶውን ያየውና ተናዶ ወንድሙን ስለሚስጠይቀውም የሀብታም ቤተሰብ ልጅ ነው፣ ቤተሰቦቹ ፖለቲካ ላይ ቢሆኑም እሱ ግን ስዕልን መርጦ የሚፈልገውን እየሰራ ይኖራል። ግን ለምንድን ነው ስለሱ የምትጠይቀኝ ይለውና ፎቶውን እንዳየው ለምን እንደከፋው ስለገባ ወንድሙም ከሲዮ ጋር እያለ ምን ያህል ደስተኛ እንደነበር እያስታወሰ ስብሰባው ለኔ ተወው፣ እናታችንን ምን ያሳምናታለው? አንተ ሄሊኮፕተሩን ይዘህ ሄደህ ፍቅርህን አድርግ። ሲዮም ቶሎ በልታው እንዲወጡ ብትፈልግ ሚን እንዳልጨረሰ ተናግሮ ያዘገያችኋል። ወዲያው ግን ዋን ይመጣና ያስገርማታል። መሀላቸው ላይ ወንበር አስገብቶ የሚቀመጥና ባልደረባቸው ሌላ ቦታ እንዲቀይሩ ይዛቸው ስትወጣም ሲዮ ምን ሊሰራ እንደመጣ ለማወቅ ሞክረም ልጅቷ ስለያዘቻቸው ይታውታል። ሲዮ ጠዋት ከእንቅልፏ ስትነቃም ራሷን ሰዓሊ ቤቱ ስላገኛቸው ብትደነግጠም ዋንን ታየውና ማታ ላይ እርስ በርስ የተሞጋገሱ ሚንን ሲያስቸግሩት እንደነበረ ያስታውሱና ያፍራሉ። እሱም መነሳታቸውን እንዳያላሽፍባቸው ሲሞክር ሲዮ እቃዋን ይዛ ትነሳለች። ከመሄዷ በፊት የሚሆን ነገር እንድትበላ ቢነግሯትም ሳትቀበላቸው ትቀርና ሁለቱንም ጥላቸው ትወጣለች። ስራ ቦታ ስትሄድም ሰዓሊው የፖለቲከኛው ልጅ መሆኑንና በስራም እንደሚረዳው እየተወረሰ ነበረ ይረብሻል ብላ በማሰብ ልታገኛው ትሄድና ምንም አትጨነቂ፣ አባቴ ከዚህ በፊትም ይህንን አድርጎታል፣ ምንም አይፈጠርም። ለአንቺን በስተት መልእክት የላኩልሽ እኮ ስዕል እንድጀምር የረዳኝን ሰው አመሰግናለሁ ብዬ ነበር ይላትና አብራው እንድትስል ስቱዲዮ ይወስዳታል። ስዕሏን እያየ ሲስቅባትም የመረጣውን ህይወት እንደወደደችው እየተናገረች ታሞግሰውና ሲሳሳቁ ዋን ያቸዋል። ይህን አድዳል ብለው ሲጠብቁም እሱ ግን ለሚሰሩት ስራ አሞግሷቸው በመሄዱ ሁለቱም ግራ ይጋባሉ። እሱም ወንድሙ ወደ እሱ እንድትመለስ ከፈለገ ችላ ሊላት እንደሚገባ የመከረውን እያስታወሰ እንደሰራ በማሰብ በራሱ ይኮራል። በነጋታም ለስራ አልተመቸኝም በሚል ሰበብ ቢሮውንም ይቀይረዋል። ባልደረቦቻቸውም እንደቆረጠለትና ከዚህ በኋላ ሲሆን እንደማይፈልጋት ሲናገሩ ሰማቸውና እሷንም ይከፋታል።
ስብሰባ ላይም የሷን ሀሳቦች በሙሉ ውድቅ ሲያደርጋቸው ስለነበረ ትናደዳለች። በሌላ ቀንም ከወንድሙ ሚስት ጋራ እጅ ለእጅ ተያይዘው ታያቸውና በተደነግጠም ማንነቷን ስታውቅ ግን ትረጋጋለች። ለራሷ መለየት የፈለገችው እሷ ሆና እያለ ይህንን ያህል መቅናቷ ተገቢ እንዳልሆነ ትመክራለች። እሱም ሊፍቱ ጋር እንደደረሰ ልጅቷን በቃ አሁን እጄ መልቀቅ ትችያለሽ፣ ሂሌ እንዳይጥለኝ እኮ ነው ያስኩ፣ ፍቅረኛህን ለማስቀናት የጠቀምክብኝ ነው እንዴ? አዎ ግን እባክሽ በምስጢር ያዥው፣ እኔም እዚህ መምጣትሽን ለወንድሜ አልነግረውም ይላትና ትስማማለች። በቀጣዩ ቀንም ልደቷ ስለሆነ ወንድሟ የሰራላትን ምግብና ዋን የሰጣትን ስጦታ እያየችው ያሳለፉትን ታስታውሳለች። እሱም ቢሆን ብቻዋን እንድታከብር ስላልፈለገ ከወንድሙ ጋር ተማክሮ የገዛላትን ቀለበት ያሳየውና እንዲጋብዛት ያበረታታዋል። ስብሰባ ውስጥ ሆኖም እንዲገናኙ መልእክት ሲልክላት ሳልመለሰችለት ተጨንቆ ቤቷ በሄደም ያጣትና ደጋግሞ ይደውላታል። እሷም እናቷ እንደሞተች ስትሰማም ብቻዋን ተቀምጣ ስታዝን ሚናያትና አጠገቧ ይቀመጣል። እሷም ልክ እንደሱ አባት የእሷን ቤተሰቦች ደበደባቸው እንደነበረና አሁን ግን እንደናፈቋት እየነገረችው እንቅልፍ ይወስዳታል። ዋን ደጋግሞ ሲደውላትም ስለነበረ ያነሳለትና ያሉበትን ሲነግረው እየተናደደም ይሄዳል። ምን ሆና ነው? እሱን ስትነሳ ጠይቃት። ግን ደግሞ ሁለታችሁም የተዋደዳችሁ ለምን እንደተለያያችሁ አልገባኝም። እሱ አንተን አይመለከትም ይለውና ይዘዋት ይወጣል። ቤቷ ደርሷትም እስክትነቃ ይጠብቃትና ዛሬ አብረሽ መሆን ባለመቻል ይቅርበኝ፣ አስፈላጊ አይደለም፣ እንዲያው መራረቃችን ጥሩ ነው። ከዚህ በኋላ በስተት ላዋራህ በሞክር ራሱ እንዳትመልስልኝ። እንዴት እንደሱ አደርጋለሁ ቢላትም መልስ አትሰጣው ትሄዳለች። ወንድሟን ቤት እንደገባችም አብረን ራት እንብላ፣ እየጠበኩሽ ነበር እኮ ሰሞኑን ባህሪሽ ተቀያይሯል፣ ሁሌም እንዳመሸሽ ነው፣ ምንም ደስ አላለኝም። እናታችን ሞታለች፣ እዛም ሄድ አለብን። በፍጹም አላረገውም፣ ያቺ ሴትኛን ከማሰቃየት ውጪ ምን አድርጋ ነው? አንቺ ነሽ እንደ እናት የተንከባከብሽኝ፣ ስለሌላው ነገር አያገባኝም ስላት አዝና ታለቅሳለች። በነጋታውን ብቻዋን ለቅሶ ላይ ትሄድና ስትበጣም ዋንን ታገኘዋለች። ወንድሟ ነግሮት እንደመጣ ሳውቋትም ለጸናት ቢሞክረም እንደማትፈልግ ተናግራ ብታስቸግረውም እንደምንም አረጋግቶ ያቅፋታል። ብዙ ካለቀሰች በኋላ ወንድሟ ያሳለፈችውን በሙሉ እንደነገረው ያሳውቃታል። አየህ ለዚህ ነው ለራሴ ደስተኛ ህይወት የምመኘው እና ደግሞ አንተንም የራሴ ችግር ውስጥ ማስገባት የማልፈልገው ብለው ጥላው ስትሄድ ይከተላትና ቀለበቱን አውጥቶ እንድታገባው ይጠቃታል። ወደ ቤቷ ተመልሳም ቀለበቱን ሰጥቷት እንድታስብበት እንደነገራት ታስታውሳለች። ቀናቶች ቢያልፉም ምንም መልስ አልሰጠችው። ወንድሙ ጋር እየሄደ በጥያቄ ያሰለቻውን ያባረዋል። እናቱ ያደረገውን ስታውቅም ወደ ውጪ እንዲሄድ ታስገድደዋለች። እሱም ለሲዮ የስንብት መልእክቱን ሲልክላት ትደነግጥና እየተቻኮለች ኤርፖርት ሄዳም ዛሬ ባላገኝህና በትክክል የሚሰማኝን ባልነግርህ ለዘላለሙ ይቆጨኝ ነበር፣ በጣም ነው የምወድህ፣ ከዚህ በኋላ ልለይህ አልፈልግም ስትለው ደስ ብሎ ተቅፋታል። ወዲያው ግን ወንድሙ ያቸውና እያሸፈ ለ5 ቀን ለምትሄደው ነው እንዴ ይሄ ሁሉ? ምን እኔ እኮ ወደዛ ያዘዋወሩህ መስሎኝ ነው። ምንም ቢመስልሽ ቃልሽን ግን ማጠፋት ትችይም፣ እኔም ለማጠፍ አላሰብኩም ትለውና ታቅፈዋለች። ሆቴሉ እንደደረሰም የፍቅር መልክታቸውን መላላክ ይጀምራሉ። የወንድሟ የፈተና ቀን ደርሶም ሸኝታ ውስጥ ተመለስ ዋን ከኋላው ቆሞ ታየውና እንዴት መጣህ? በዚህ ቀን ብቻሽ እንደማልተውሽ እኮ ቃል ገብቼልሽ ነበር። ዛሬ ስራ ከምንገባ ፈታ እያለን ብንውልስ? በስራ ሰዓት ነው ፈታ የምንለው እንዴ? በላርፈ ወደ ስራ ትለውና እየተሳሳቁ ሄዳሉ። ስራ ቦታም ባልደረባዋ ድገስ አልተሰጣው ሲያለቃቅስና ዋንን ሲወቅሰው ስለነበረ ምሳ እንዲበሉ ሊጠራት ሲመጣ በምልክት እንዲሄድ ትነግረዋለች። ማታ ላይም ሊገናኙ ሲሉ በድጋሚ የባልደረባቸው ደውላ ትጠራትና አንድ ላይ ሆነው ሮሮውን መስማት ይጀምራሉ። ዋን ደውሎ መስዋ ስትላቅ የሷን ቦታ ሊሰጣው እንዳሰበው ይነግራትና ወዲያውኑ ወዳሉበት ሲሄድም ልጅ ዋንን ያንቀዋል። ሲዮም ነገሮች እንዳይባባሱ ስለፈለገች በሷ ቦታ ሊተካ እንደሆነ ትነግረውና በድንጋጤ እራሱን ስቶ ይወድቃል። ወንድሙና ሚስቱም ለባክ ይወጡና የሆነ ሰው ሲገፋት እንዳትወድቅ አድነዋት እንደሚወዳት ሲነግራት በድንጋጤ ደርቃ ትቀራለች። ሲዮና ዋንን በመጨረሻም ብቻቸውን በመሆናቸው ተደስታው ሳይጨርሱ የስራ ስልክ ይደውለትና ይሄዳል። ሲመለስም ቤት እየጠበቀችው ስለነበረ ደስ ብሎት ፍቅራቸውን ይገላለጻሉ። ቤቷ አስሸኛትም ወንድሟ ደውሎ እንደሚያመሽ ሲነግራት ሰማና በግድ አብሯት ለመቆየት ይጠይቃታል። ትኩስ ነገር አፍልልኝና ሄዳለሁ ብሎ አስታፈላለትም አላርፍ ስላለ ወንድሜ መምጣቱ አይቀርም ሄዳለብህ፣ ግን እንድንላይ አልፈልግም፣ በቶሎ ተጋብተን አብረን እንኑር። በዛ ላይ ጥያቄ እኮ መልስ አልሰጠሽኝም፣ ግዴታ መናገር አለብኝ እንዴ? አዎ ግዴታሽ ነው ብሏት ይወጣል። በነገታውም ስራ ቦታ ሄዳ በሩን በመታወቂያዋ ለመክፈት ብትሞክርም አልሰራም ይላትና አስታሳያቸው እንደተባረረች ይነግራታል። ማን እንዳደረገው ስለመታወቂያ እቃውን ገብታ ስትሰበስብ ዋንያትና ተናዶ ቢወጣም ይዛ ወደ በረንዳው ትሄድና ምንም ማድረግ አይጠበቅብህም፣ ለእናትህ ብሮ አልሰጣት ሂጂ ነበረ እና ደግሞ ይሄ እንደሚፈጠር ማውቀዋለሁ፣ በዛ ላይ ላቆስኝ ነበረ እኮ ብላ ታረጋገዋለች። ሚንም መባረሯን ሲሰማ ደስ ብሎት እራት ሊጋብዛት ቢፈልግም ዋንደርስና እንደለመዱት መጣላት ስለጀመሩ ሁሉም አንድ ላይ እንዲሄዱ ሀሳብ ታቀርባለች። ምግብ ቤት እንደደረሱ ወንዶቹ እንደለመዱት መጨቃጨቃቸውን ይቀጥላሉ። ሲዮ ወንድሟ ደውሎላት ስትወጣም ሚን
እና እንዴት ነው ግንኙነታችሁን የምትቀጥሉት? እናትህ እያስቸገረች እኮ ነው። አዎ ግን ለሷ ስል ሁሉም ነገር ቢሆን ተወዋለሁ። ሁሉንም መተው ለማናችሁም አይጠቅምም። ይልቁኑ እናትህን ከእሷ ጋር ሆነህ ድርጅቱን ማሳደግ እንደምትችል አሳምናት ይለውና ሲዮ ተመልሳ ስትመጣም እየተሞጋገሱ ውስጥ ታገኛቸው ግራ ትጋባለች። ጠዋት ከእንቅልፉ ሲነሳም ማታ ለእናቱ ስለ ሲዮ ጥሩነት ያወራውን ያስታውሳል። ወንድሙና ሚስቱም እንደ ማንኛውም ጥንዶች ለመሆን ይወስኑና ፍቅራቸውን ይገላለጻሉ። ዋን ከስራ ሲወጣም ሲዮ ፓርኪንግ ውስጥ ቀጥራውና ያው ስራ ፈት ስለሆንኩኝ ፍቅረኛዬ ላዝናናው ብዬ ነው ትለውና ካምፒንግ ተወስደዋለች። እሳት ዳር ቁጭ ብላውም ላደረግሽልኝ ነገር በሙሉ አመሰግናለሁ እና ደግሞ በእኔ ምክንያት የተባረርሽ ይቅርታ። በእርግጥ መጀመሪያ ላይ እኔም ከፍቶኝ ነበር፣ ግን አሁን ናት ልታዋራኝ ፈቃደኛ ስለሆነች ደስተኛ ነኝ እና ደግሞ ላገባህም ፈቃደኛ ነኝ ብላ ቀለበቷን ስታሳየው ደስ ይለዋል። በነጋታው እናቱን ታገኛትና ለጋብቻው የምትስማማው እሷ የምትለውን ስታደርግ ብቻ እንደሆነ ትነግራታለች። በሲዮ ምክር ተነሳስተውም ወንድማማቾቹ እናታቸውን ለመዝናናት ይዘዋት ይወጡና ጋዝ መሙላት ስለረሱ መኪናው መንገድ ላይ ይቆማል። እየተጨቃጨቁ ወደ ዳር ሲገፉት ይቆዩና ዋን በሁኔታዋ እየሳቀ ፎቶ ሲያነሳት ወንድሙም ይቀላቀላቸዋል። ከመንገድ የሚሸጥ ቡና ሲያመጡላትም ለመጠጣት እየደበራት ተቃምሳውና አሪፍ ሆኖ ስላገኘችው ትገረማለች። ወንድሙም የሚበላ ነገር ሊያመጣላቸው ሲሄድም እኔን የማዝናናት ሀሳብ ማን ያመጣው? መቼም እናንተ ልትሆኑ አትችሉም። ሲዮ ናት ሀሳቡን ያመጣችው ስላት የዛኔም ላደረገችው ነገር እንዳልተከፋችባትና በምላሹ እሷ እንዲደግፋት እንደነገረችው ሲያሳውቃትም እኔም ቤተሰብ ወደድ እንደሆነች ገብቶኛል። በቃ ስለ ቤተሰቧ ታሪክ ለማንም የማታወራ ከሆነ ጋብቻችሁ እንዲፈጸም እንደፈቀድኩኝ ንገራት ስትለው በደስታ ዘሎ ያቅፋታል። ከወንድሙ ጋር ምግብ ይዞላቸው ሄድና የተሳሳቁ ይመገባሉ። ከ2 ወር በኋላም የእነሲዮ የሰርግ ፎቶ የተቀመጠበት ክፍል ውስጥ ወንድሙ ለመጨረሻ ጊዜ አብሮት መተኛት እንደሚፈልግ ነግረውና መጠላት ይጀምራሉ። ሚስቶቻቸውም አንድ ላይ ወጣ ብለው ሲዝናኑ ይቆዩና እናትየው ቤት ሄደው ሲረብሹ እነዋን ሳታያቸው በፊት ደርሰው ይወስዷቸዋል። ሲወጣት ከእንቅልፏ እንድነቃችን በስራቸው ስራ ታፍራለች። ለዋንም መድኃኒት ይዘውላት እንዲመጣ መልስ ትልክለትና ሲደርስ ምግብ እየሰራች ያያታል። ውበቷን እያደነቀ ፈዘው ይቀራል። ምግቧ ባይጣፈጣውም ግሩም እንደሆነ እያስመሰለ ጥርግ አድርጎም ይመገባል። ወክ እያደረጉም ያዘጋጀችውን የሰርግ ጥሪ ካርድ ስታሳየው ደስ ይለዋል። ለባልደረቦቻቸው ስጧቸውም ህይወቷቸው ልክ ድራማ ላይ እንደሚታዩት እንደሚሆን ያሸፉባቸዋል። የሰርጋቸው ቀን ላይም እውነትም ታሪኳ ከሲንደሬላ ጋር እንደሚመሳሰል ስታስብ ዋንጫማውን ይዞላት ሄድና ያደርግላታል። ደስ በሚል ሁኔታን በሚወዳቸው ሰዎች ተከበው ሲጋቡ እያሳየንም ፊልሙ ይጠናቀቃል።